ወሬን ነው ቁርስ ልበላ እየሄድኩኝ። ምንድነው የምበላው? እኔም ልምጣ። ወክ ነው ትበላለህ? ምን አለበት ግን አንድ ወንድም አይደለው እንዴ? እጅ ላይ ያለውን ተካፍለን ብንበላ። እጄ ላይ ያለው አፈርድሜ ነው። አፈርድሜ ትበላለህ? እኔ እኮ ትንሽ መሸት ይበል ብዬ ነው እንጂ ማጅራትን መምታት አቅቶኝ አይደለም። እሺ በቀንማ አልሰማም። እሺ እኔም አናትህን በድንጋይ ነው አምልህ። አንተ ምን ነው እንደዚህ አፍን ከፈትከ? ምንድን ነው? ምን ስለሆንክ? ዝም በል። ይቅርታ ካቋረጥኳችሁ። እዚህ ሰፈር ነው? ኧረ ምንም ችግር የለም። ካቆምንበት እንቀጥላለን። ምን እባክሽ እዚህ ጭቃ ላይ እየተንደባለለ ሳራግፍለት ነው የደረችው። እኔ ደግሞ ላራግፈው ስል ነው የደረሽው። አይ አዲስ ተከራይ ስለሆንኩኝ ሰፈሩን አላውቀውም። ሱቅ የቱ ጋር እንዳለ እንድታሳዩኝ ነበር። ታዲያ ምን ችግር አለ? ጎረምሳው ገዝቶልሽ ይመጣላ። አቡሽዬ እዛ ጋር ሱቅ አለሽ። እዛ ጋር ደግሞ ድንጋይ አለ። እንዲጫንበት ትፈልጋለህ? አይ የምገዛው ለሴት የሚሆን ነገር ነው። እንደዛማ ከሆነ እሱ ይሂድልሽ፣ ለክቶ ያመጣልሻል። ይኸውልሽ የኔ ቆንጆ አንድ ምክር ልምከርሽ። እዚህ አካባቢ ብቻሽን ባትንቀሳቀሽ ጥሩ ነው። ማጅራት መቼዎች አሉ። ምናልባት አንዱ ከፊት ለፊትሽ ሹራብ ለብሶ ቆሞም ሊሆን ይችላል። ማን ያውቃል? ምናልባት በ50 ዓመቱ ከአባቱ ጋር የሚኖር ሰካራም ሽማግሌ ከፊትሽ ቆሞ ሊሆን ይችላል። ለማንኛውም ወርቁ እባላለሁ። ጩቢኒ ብለሽ ከጠራሽኝ ልዞር እችላለሁ። እሱ ደግሞ አቡ ይባላል። ሌባ 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 ካልሽው ሊዞር ይችላል። እሺ እኔ ደግሞ ሜሮን እባላለሁ። ሜሪ ብላችሁ ከጠራችሁኝ እዞራለሁ። ዋው ሜሪ ኩሪ፣ በጣም ደስ የሚል ስም ነው ያለሽ። እኔ ግን እንደ ሀሳብ ሜሪ ብዬ ከምጠራሽ ማሬ ብዬ ብጠራሽ በጣም ደስ ይለኛል። ባረቂያት